ቀዝቃዛ ውሃ እንኳን በስሙ ለተጠማ ሰው ላጠጣ በሰማያት ታላቅ ዋጋን የሚያሰጥ ቃል ኪዳን የተገባለት በወዳጁ በሐዋርያው ቅዱስ ፊልጶስ ጥሪ ወደ ጌታችን ሲመጣ በልቡ ክፋት፣ ክዳት፣ ሽንገላ የሌለው ንጹሕ እስራኤላዊ ብሎ ጌታችን ባመሰገነው ጊዜ ደስ ብሎት ምስጋናውን በመቀበል ፋንታ የታውቀኛለህ ብሎ የጠየቀ ጌታችንም እውነት እልሃለሁ ፊልጶስ ሳይጠራ በፊት ከበለስ ዛፍ ስር አየሁ ብሎ እናቱ በሕፃንነቱ ከበለስ ዛፍ ስር ደብቃ ከሄሮድስ ሰይፍ እንዳዳነችው እግዚአብሔርን የተሳደበውን ሰው ገድሎ በመስጢር ከበለስ ዛፍ ስር እንደቀበረውና በመሲሁ አለመምጣት ምክንያት የነቢያትን ትንቢት እያሰበ ከበለስ ዛፍ ስር ቁጭ ብሎ ይተክዝ እንደነበር ከበለስ ዛፍ ስር አየሁ በማለት እነዚህን ምስጢሮችን ባስታወሰው ጊዜ መምህር ሆይ አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ ብሎ በመመስከር የጌታችን ደቀ መዝሙር የሆነ አይሁድ የጌታችን ወንድም የተባለው ሐዋርያው ቅዱስ ያዕቆብን ከገደሉት በኋላ በኢየሩሳሌም ሁለተኛው ኤጲስቆጶስ ሆኖ የተሾመ ከ12ቱ ቅዱሳን ሐዋርያት ረጅም ዕድሜን የኖረ ከዝሙት ስለመከልከልና አንድ ወንድ ከአንዲት ሴት ጋር ስለመጽናት በማስተማሩ ምክንያት ተከሶ ብዙ መከራን ከተቀበለ በኋላ በ120 ዓመቱ አንገቱን በሰይፍ ተቆርጦ በሰማዕትነት ያረፈ በቀድሞ ስሙ ስምዖን ቀነናዊ ስምዖን ቀለዮጳ ተብሎ የሚጠራ ሐዋርያው ቅዱስ ናትናኤል ዛሬ ሐምሌ 10 ቀን በሰማዕትነት ያረፈበት ዓመታዊ መታሰቢያ በዓሉ ነው። ዳግመኛም ጥልቅ በሆነ የውሃው ጉድጓድ ውስጥ ቆሞ እየጸለየ ቅዝቃዜውን ታግሶ ሲጋደል የኖረና ስለ ክብሩ ቅዱሳን መላእክት በሰረገላ እየጫኑ ፀሐይ ያሞቁት የነበረ ታላቁ አባት ቅዱስ አባ በሰንዳ ዛሬ ሐምሌ 10 ቀን ያረፈበት ዓመታዊ በዓሉ ነው። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቅዱስ ናትናኤልና በአባ በሰንዳ ጸሎት ይማረን ይቆየን።